ከዋና ስንመለስ ቆንጆ እናቴ በየቀኑ ወደ ትምህርት ቤት ከመሄዳችን በፊት የምትመግበንን ትኩስ የሩዝና የፎሶሊያ ቁርስ እየሰራች በኩሽና ስትቧትል እናገኛታለን። ብርታቷ እኔን ከማስደነቅ ቦዝኖ አያውቅም። እማማ ሁልጊዜ ከቤተሰባችን አባላት ሁሉ ከእንቅልፍ ለመነሳት የመጀመሪያዋና ወደ መኝታ ለመሄድ የመጨረሻዋ ነበረች። ቤቱን እንደሚጠበቀው ለማሰነዳዳት፣ ልብሶቻችንንም ለማስተካከል፣ መጽሐፍታችንንና በትምህርት ቤት የሚጠበቁብንን ጉዳዮች ለማዘጋጀትና የአባቴን የሥራ ወረቀቶች ለማደራጀት ከሁላችንም በፊት ቀድማ እየተነሳች ትለፋለች። ልብሶቻችንን ሁሉ እሷው በልካችን ትሰፋለች። ጸጉራችንን ትቆርጣለች። ቤቱንም በእጅ ስራዎች ጌጦች ታሸበርቀዋለች። ለቁርሳችን የምትሰራው ፎሶሊያ የሚለማው እኛ ጠዋት ከመኝታችን ሳንነሳ እማማ በምትንከባከበው በጓሮ አትክልት ማሳችን ነው። እህሉን ቃኝታ ለቀን ሰራተኞቹ የእርሻ መሳሪያዎችን ታከፋፍልና ላሞቻችንንና ሌሎች እንስሳዎችን እንዲቀልቡና እንዲታጠቡ ታደርጋለች። እነዚህን የማለዳ ስራዎቿን ከጨራረሰች በኋላ እኛን ወደ ትምህርት ቤት ትሸኝና በእግሯ ቁልቁል መንገዱን ይዛ የሙሉ ጊዜ የማስተማር ስራዋን ለመጀመር በአቅራቢያችን ወዳለው አንደኛ ደረጃ ትምህርት ቤት ትሄዳለች። ወላጆቼ መምህራን ነበሩ። ድህነትንና ረሃብን ብቸኛው መመከቻቸው ትምህርት እንደሆነ በጽኑ ያምናሉ። በቆዳ ስፋቷ ከሞላ ጎደል ጂቡቲን የምታክለው ሩዋንዳ ከአፍሪካ ትናንሽ ሀገራት አንዷ ብትሆንም በአህጉሩ በከፍተኛ የህዝብ ጥግግት ተጠቃሽና ከዓለምም ደሃ ሀገራት አንዷ ነች። እናትና አባቴ ከየቤተሰቦቻቸው የመጀመሪያዎቹ የሁለተኛ ደረጃ ትምህርት ያጠናቀቁ ሰዎች ሲሆኑ ልጆቻቸው እነርሱ ከደረሱበትም በላይ እንድንደርስላቸው ቆርጠዋል። አባባ ጠንክሮ በመስራትና በህይወቱ ሙሉ በማጥናት አርአያ ሆኖናል። በስራ ህይወቱ ብዙ ክብሮችና እድገቶችን ያገኘ ሲሆን በአጭር ጊዜም ከአንደኛ ደረጃ መምህርነት ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርነት አድጓል። በኋላም በአውራጃችን ላሉት ለሁሉም የካቶሊክ ትምህርት ቤቶች ዋና አስተዳዳሪ ሆኖ ተሾሟል። በሩዋንዳ እያንዳንዱ የቤተሰብ አባል ልዩ የሆነ መጠሪያ ስም አለው። ለእያንዳንዱ ልጅ ወላጆች ልጁ ሲወለድ እናቱ ወይንም አባቱ መጀመሪያ ባዩት ጊዜ የተሰማቸውን ስሜት የሚያንጸባርቅ ስም ይሰጡታል። ኪኒያ ሩዋንዳ በሚባለው የሀገራችን ቋንቋ የኔ ስም ኢሊባጊዛ ትርጉሙ መንፈሰ ብሩህና ግሩም ጸዳል ያላት ማለት ነው። ይህን ስም ያወጣልኝ አባቴ ከተወለድኩባት ቅጽበት ጀምሮ ምን ያህል እንደሚወደኝ ስሜ ሁል ጊዜ ሲያስታውሰኝ ይኖራል። የአባቴ ስም ሊኦናርዶ የእናቴ ደግሞ ማሬሮስ ሲሆን እናቴን ባልንጀሮቿ ሮዝ እያሉ ይጠሯታል። በ1963 ክረምት በአንደኛዋ የአክስቴ ልጅ ቤት ወላጆቼ ወደ ጋራ ጓደኛቸው ሰርግ ሲሄዱ ይገናኛሉ። ሲተዋወቁ አባቴ ጸጉሩ አድጎ እንደ ነገሩ ስለነበር እናቴ አየት አድርገው ከንፈሯን መጠጠችለት። ጸጉርህ እንደዚህ ሆኖ ሰርግ ልትሄድ ነው በማለት በቁጭት ጠየቀችው። አባቴ ጸጉር አስተካካይ ማግኘት እንዳልቻለ ገልጾ ምን ላድርገው ብለሽ ነው በሚል ስሜት ትከሻውን ነቀነቀ። ወዲያውኑ እዚያው እናቴ መቀስ ፈልጋ አባቴን አመቺ ስፍራ አስቀመጠችና ጸጉሩን ማስተካከል ጀመረች። ጸጉር ቆረጣውን እንዳሳመረችው አይጠረጠርም። ከዚያ ጀምሮ አልተለያዩምና በአንድ ዓመት ጊዜ ውስጥ ተጋብተው አባቴ ከዚያ በኋላ እናቱ እንጂ ሌላ ማንም ሰው ጸጉሩን እንደማያስተካክለው አረጋገጠ። ወላጆቼ በማስተማር ስራቸውና አያቴ የሰጣቸውን መሬት በማረስ ባቄላ፣ ሙዝና ቡና እያመረቱ ይሸጡ ነበር። ከሚያገኙት ገቢ ትንሽ ገንዘብ መቆጠብ ቻሉ። በምዕራቡ ዓለም ደረጃ ልከኛ ሊባል የሚችለውና በመንደራችን በጣም የቅንጦት የሚባለው ቤታችን አባቴ ንድፉን አውጥቶ የገነባው ነው። ማዕድ ቤት፣ መመገቢያ ክፍል፣ የየራሳችን መኝታ ቤቶች፣ የእንግዳ ቤትና የአባቴን የግል ስራ ማከናወኛ ክፍልን ያጠቃልላል። የራሱ በር ያለው የቀን ሰራተኞቻችን የሚያሳልፉበት ሌላ ግቢና ለእንስሶቹም ራሱን የቻለ ከግቢው የተለየ በረት ስለነበረን ላሞቹ ከኛ ጋር በቤታችን ውስጥ አይተኙም። አባቴ በቤታችን ጣራ ላይ የሚያርፈውን የዝናብ ውሃ ያጠራቅመው ስለነበር ከኪቩ ሐይቅ ድረስ ውሃ መጎተት ቀርቶልናል። የገጠማቸውም የፀሐይ ብርሃንን ቀን አምቀው ይዘው ማታ ለመብራት የሚጠቅሙ ዕቃዎች ምሽት የ1 ሰዓት ብርሃን ይሰጡናል። እኛ እንኖርበት በነበረው የሩዋንዳ ክፍል ተሰምቶ በማይታወቅ ሁኔታ 2 ተሽከርካሪዎች ነበሩ። አባቴ የሩቆቹን ገጠራማ ትምህርት ቤቶች ለመጎብኘት የሚንቀሳቀስበት ቢጫ ዶቅዶቄና በሰንበት ቤተክርስቲያን ለመሳምና ዘመዶቻችንን ለመጠየቅ የምንጠቀምባት ትንሽ ተሽከርካሪ ነበረችን። አንዳንድ የሰፈራችን ሰዎች ሀብታም ባንሆንም ናችሁ ይሉናል።
አባቴንም ሙዙንጉ ማለትም ፈረንጅ ወይንም ሀብታም ይሉታል። በመንደራችን ማንም ሌላ ሰው ዶቅዶቅ ያልነበረውም። ከዚህም የተነሳ እናቴ ሁልጊዜ አባቴ ጭር ባለ ተራራ ሲሄድ በሽፍቶች እንዳይጠቃ ትጨነቃለች። ስለ ቤተሰቧ መጨነቅ ልማዷ ሲሆን ከአንድ ምሽት በላይ ከቤት ስንርቅ ሁልጊዜ ማታ ማታ በሬዲዮ የሚነገረውን የሀዘን መግለጫ እስከ መከታተል ትደርሳለች። ላይሳካልኝ እማማ ስለ መጥፎ አጋጣሚ አብዝተሽ ከምትጨነቂ እስኪ ደግ ደጉን ተመኝ እላታለሁ። አይ ኢማኩሌ፣ አንድ ሰው ከልጆቹ አንዱን ወይንም አባትሽን እንዲህ ያለ ክፉ ነገር ደረሰበት ብሎ በሩን ቢያንኳኳብኝ እኮ አልችለውም። ከማንኛችሁም በፊት እንድሞት ነው ጸሎቴ። ለጤናችንና ለደህንነታችን ያለማቋረጥ ትጸልያለች። ሁቱ ቱትሲ። ተርጓሚ መዘምር ግርማ። ከዋና ስንመለስ ቆንጆ እናቴ በየቀኑ ወደ ትምህርት ቤት ከመሄዳችን በፊት የምትመግበንን ትኩስ የሩዝና የፎሶሊያ ቁርስ እየሰራች በኩሽና ስትቧትል እናገኛታለን። ብርታቷ እኔን ከማስደነቅ ቦዝኖ አያውቅም። እማማ ሁልጊዜ ከቤተሰባችን አባላት ሁሉ ከእንቅልፍ ለመነሳት የመጀመሪያዋና ወደ መኝታ ለመሄድ የመጨረሻዋ ነበረች። ቤቱን እንደሚጠበቀው ለማሰነዳዳት፣ ልብሶቻችንንም ለማስተካከል፣ መጽሐፍታችንንና በትምህርት ቤት የሚጠበቁብንን ጉዳዮች ለማዘገጃጀትና የአባቴን የሥራ ወረቀቶች ለማደራጀት ከሁላችንም በፊት ቀድማ እየተነሳች ትለፋለች። ልብሶቻችንን ሁሉ እሷው በልካችን ትሰፋለች። ጸጉራችንን ትቆርጣለች። ቤቱንም በእጅ ስራዎች ጌጦች ታሸበርቀዋለች። ለቁርሳችን የምትሰራው ፎሶሊያ የሚለማው እኛ ጠዋት ከመኝታችን ሳንነሳ እማማ በምትንከባከበው በጓሮ አትክልት ማሳችን ነው። እህሉን ቃኝታ ለቀን ሰራተኞቹ የእርሻ መሳሪያዎችን ታከፋፍልና ላሞቻችንንና ሌሎች እንስሳዎችን እንዲቀልቡና እንዲታጠቡ ታደርጋለች። እነዚህን የማለዳ ስራዎቿን ከጨራረሰች በኋላ እኛን ወደ ትምህርት ቤት ትሸኝና በእግሯ ቁልቁል መንገዱን ይዛ የሙሉ ጊዜ የማስተማር ስራዋን ለመጀመር በአቅራቢያችን ወዳለው አንደኛ ደረጃ ትምህርት ቤት ትሄዳለች። ወላጆቼ መምህራን ነበሩ። ድህነትንና ረሃብን ብቸኛው መመከቻቸው ትምህርት እንደሆነ በጽኑ ያምናሉ። በቆዳ ስፋቷ ከሞላ ጎደል ጂቡቲን የምታክለው ሩዋንዳ ከአፍሪካ ትናንሽ ሀገራት አንዷ ብትሆንም በአህጉሩ በከፍተኛ የህዝብ ጥግግት ተጠቃሽና ከዓለምም ደሃ ሀገራት አንዷ ነች። እናትና አባቴ ከየቤተሰቦቻቸው የመጀመሪያዎቹ የሁለተኛ ደረጃ ትምህርት ያጠናቀቁ ሰዎች ሲሆኑ ልጆቻቸው እነርሱ ከደረሱበትም በላይ እንድንደርስላቸው ቆርጠዋል። አባባ ጠንክሮ በመስራትና በህይወቱ ሙሉ በማጥናት አርአያ ሆኖናል። በስራ ህይወቱ ብዙ ክብሮችና እድገቶችን ያገኘ ሲሆን በአጭር ጊዜም ከአንደኛ ደረጃ መምህርነት ወደ መለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህርነት አድጓል። በኋላም በአውራጃችን ላሉት ለሁሉም የካቶሊክ ትምህርት ቤቶች ዋና አስተዳዳሪ ሆኖ ተሾሟል። በሩዋንዳ እያንዳንዱ የቤተሰብ አባል ልዩ የሆነ መጠሪያ ስም አለው። ለእያንዳንዱ ልጅ ወላጆች ልጁ ሲወለድ እናቱ ወይንም አባቱ መጀመሪያ ባዩት ጊዜ የተሰማቸውን ስሜት የሚያንጸባርቅ ስም ይሰጡታል። ኪኒያ ሩዋንዳ በሚባለው የሀገራችን ቋንቋ የኔ ስም ኢሊባጊዛ ትርጉሙ መንፈሰ ብሩህና ግሩም ጸዳል ያላት ማለት ነው። ይህን ስም ያወጣልኝ አባቴ ከተወለድኩባት ቅጽበት ጀምሮ ምን ያህል እንደሚወደኝ ስሜ ሁል ጊዜ ሲያስታውሰኝ ይኖራል። የአባቴ ስም ሊኦናርዶ፣ የእናቴ ደግሞ ማሬሮስ ሲሆን እናቴን ባልንጀሮቿ ሮዝ እያሉ ይጠሯታል። በ1963 ክረምት በአንደኛዋ የአክስቴ ልጅ ቤት ወላጆቼ ወደ ጋራ ጓደኛቸው ሰርግ ሲሄዱ ይገናኛሉ። ሲተዋወቁ አባቴ ጸጉሩ አድጎ እንደ ነገሩ ስለነበር እናቴ አየት አድርገው ከንፈሯን መጠጠችለት። ጸጉርህ እንደዚህ ሆኖ ሰርግ ልትሄድ ነው በማለት በቁጭት ጠየቀችው። አባቴ ጸጉር አስተካካይ ማግኘት እንዳልቻለ ገልጾ ምን ላድርገው ብለሽ ነው በሚል ስሜት ትከሻውን ነቀነቀ። ወዲያውኑ እዚያው እናቴ መቀስ ፈልጋ አባቴን አመቺ ስፍራ አስቀመጠችና ጸጉሩን ማስተካከል ጀመረች። ጸጉር ቆረጣውን እንዳሳመረችው አይጠረጠርም። ከዚያ ጀምሮ አልተለያዩምና በአንድ ዓመት ጊዜ ውስጥ ተጋብተው አባቴ ከዚያ በኋላ እናቱ እንጂ ሌላ ማንም ሰው ጸጉሩን እንደማያስተካክለው አረጋገጠ። ወላጆቼ በማስተማር ስራቸውና አያቴ የሰጣቸውን መሬት በማረስ ባቄላ፣ ሙዝና ቡና እያመረቱ ይሸጡ ነበር። ከሚያገኙት ገቢ ትንሽ ገንዘብ መቆጠብ ቻሉ። በምዕራቡ ዓለም ደረጃ ልከኛ ሊባል የሚችለውና በመንደራችን በጣም የቅንጦት የሚባለው ቤታችን አባቴ ንድፉን አውጥቶ የገነባው ነው። ማዕድ ቤት፣ መመገቢያ ክፍል፣ የየራሳችን መኝታ ቤቶች፣
የእንግዳ ቤትና የአባቴን የግል ስራ ማከናወኛ ክፍልን ያጠቃልላል። የራሱ በር ያለው የቀን ሰራተኞቻችን የሚያሳልፉበት ሌላ ግቢና ለእንስሶቹም ራሱን የቻለ ከግቢው የተለየ በረት ስለነበረን ላሞቹ ከኛ ጋር እቤታችን ውስጥ አይተኙም። አባቴ በቤታችን ጣራ ላይ የሚያርፈውን የዝናብ ውሃ ያጠራቅመው ስለነበር ከኪቩ ሐይቅ ድረስ ውሃ መጎተት ቀርቶልናል። የገጠማቸውም የፀሐይ ብርሃንን ቀን አምቀው ይዘው ማታ ለመብራት የሚጠቅሙ ዕቃዎች ምሽት የ1 ሰዓት ብርሃን ይሰጡናል። እኛ እንኖርበት በነበረው የሩዋንዳ ክፍል ተሰምቶ በማይታወቅ ሁኔታ 2 ተሽከርካሪዎች ነበሩ። አባቴ የሩቆቹን ገጠራማ ትምህርት ቤቶች ለመጎብኘት የሚንቀሳቀስበት ቢጫ ዶቅዶቄና በሰንበት ቤተክርስቲያን ለመሳምና ዘመዶቻችንን ለመጠየቅ የምንጠቀምባት ትንሽ ተሽከርካሪ ነበረችን። አንዳንድ የሰፈራችን ሰዎች ሀብታም ባንሆንም ናችሁ ይሉናል። አባቴንም ሙዙንጉ ማለትም ፈረንጅ ወይንም ሀብታም ይሉታል። በመንደራችን ማንም ሌላ ሰው ዶቅዶቄ አልነበረውም። ከዚህም የተነሳ እናቴ ሁልጊዜ አባቴ ጭር ባለ ተራራ ሲሄድ በሽፍቶች እንዳይጠቃ ትጨነቃለች። ስለ ቤተሰቧ መጨነቅ ልማዷ ሲሆን ከአንድ ምሽት በላይ ከቤት ስንርቅ ሁልጊዜ ማታ ማታ በሬዲዮ የሚነገረውን የሀዘን መግለጫ እስከ መከታተል ትደርሳለች። ላይሳካልኝ እማማ ስለ መጥፎ አጋጣሚ አብዝተሽ ከምትጨነቂ እስኪ ደግ ደጉን ተመኝ እላታለሁ። አይ ኢማኩሌ፣ አንድ ሰው ከልጆቹ አንዱን ወይንም አባትሽን እንዲህ ያለ ክፉ ነገር ደረሰበት ብሎ በሩን ቢያንኳኳብኝ እኮ አልችለውም። ከማንኛችሁም በፊት እንድሞት ነው ጸሎቴ። ለጤናችንና ለደህንነታችን ያለማቋረጥ ትጸልያለች። ሁቱ ቱትሲ። ተርጓሚ መዘምር ግርማ።